وسلم تسليما كثيرا إلى يوم الدين. أما بعد، ፊት ለፊታችን የመጣ ያለው ረመዳን ወር አንዱ ዓላማው የሙእሚኖችን ልብ ማጽዳት ነው፣ ማልማት ነው፣ ማስተካከል ነው። ረመዳን መጣ የቆሸሹ ልቦችን ሊያጸዳ፣ ከስሜት ከገፍላ ከዱንያ ውዴታ የተነሳ ያደፉ የቆሸሹ የዛጉ ልቦችን ሊወለውል ሊያጸዳ ነው የመጣው። አስቀድሞ ልቡን ያልወለወለ ያላጸዳ ረመዳን ላይ የቆሸሸ ልብ ላይ መልካም ስራ ቢሰሩ ቆሻሻው መልካም ስራውን ያብሰዋል፣ ዋጋ ያሳጣዋል። ቀድሞ ገላን ታጥቦ ንጹህ ልብስ ሲለብሱ ነው ንጹህ ልብስ መልበሱ የሚጠቅመው። የቆሸሸ የሸተተ ሰውነት ላይ ንጹህ ልብስ ቢለብሱ በሽቶ ቢታጠቡ የቆየ ቆሻሻው ይወጣል። ስለዚህ ረመዳን አንዱ ዓላማው ልብን ማጽዳት፣ የጸዳ ልብ ላይ ደግሞ መልካም ስራ ላይ መዝራት መትከል እንደሆነ ልናውቅ ይገባናል። ተስፊያ መቅደም አለበት ከተርቢያ በፊት። በቆሻሻ ተሞልተን የረመዳን አጋጣሚውን ስናገኝ ቆሻሻውን ሳናራግፈው ሳናስወግደው ወደ ተራዊሑ ወደ ጾሙ ወደ ሰደቃው ብንገባ የአንድ ወር እንቅስቃሴ ነው የሚሆነው። ወርም አይዘልቅም፣ ለሳምንት ነው የሚሆነው። ረመዳን አንድ ሲባል መስጂዶች ይሞላሉ። እስከ 3፣ 4፣ 5 ሳምንት እንደምንም ይቀጥላል። ከዛ በኋላ እየቀነሱ ይሄዳል። አሽረል አዋኺር ላይ ከመጀመሪያው 10 ቀናቶች ይልቅ ሰዎች ለለይለቱል ቀድር መጓጓት 24 ሰዓት መስጂድ ማሳለፍ ነበር የሚገባቸው። ግን ከረመዳን አጋማሽ በኋላ ብዙ ቦታዎች ላይ መስጂዶች ይቀንሳል። ምክንያቱ ምንድነው? ልባችን የረመዳንን ዓላማ አውቆ ቀድሞ ዝግጅት ስላላደረገ ይሰለቻል፣ ይደክማል። ምክንያቱ ምንድነው? ወንጀልና መልካም ስራ አብረው ሲሆኑ ሁለቱ ሲፈራረቁበት ልብ ግራ ይጋባል፣ ይጣበባል፣ ታሟል፣ ሕክምና ይፈልጋል። የታመመ ሰው ምግብ አይበላለትም፣ በግድ ብታበላው ያስመልሰዋል። ልብም እንደዚህ ነው። ልክ እንደ አካል ነው። ክትትል ይፈልጋል፣ ቁጥጥር ይፈልጋል፣ እገዛ፣ ሕክምና ይፈልጋል። ከአካላት በላይ ግንባታ ይፈልጋል፣ ከአካላት በላይ ከመኖሪያ ቤት በላይ። ስለዚህ ምንዘራው ዘር እንዲጸና ምንተክለው ተክል እንዲጸና እንዲያፈራ አስቀድሞ የሚዘራበት የሚተከልበትን ቦታ ከቆሻሻ ማጽዳት ያስፈልጋል። የኢማን መዝሪያ ስፍራ ልብ ነው። ልብ ከተስተካከለ በትንሽ መልካም ስራ የአላህን ውዴታ ማግኘት የጀነት ባለቤት መሆን ይቻላል። ልብ ሳይስተካከል 24 ሰዓት ቢሰግዱ ቢጾሙ ቀን ሙሉ በየቀኑ ሰደቃ ቢያበሉ የልብ አለመስተካከል በየጊዜው የተዘራው እንዲጠወልግ ያደርጋል፣ የተገነባው እንዲፈርስ ያደርገዋል። የሰው ልጅ አላህ ዘንድ ትልቅ የሚባለው በልቡ ነው፣ በሌላ አይደለም። የቂያም ቀን የጀነት በር ላይ ተቆሞ አንተ አካለ ጎዶሎ ነህ፣ ሸፋፋ ነህ፣ አይንህ አያይም፣ ድሃ ነህ፣ ጥቁር ነህ፣ ቀጫጫ ነህ ተብሎ የሚመለስ ማንም የለም። ቀልብህ ደረቅ ነው ተብሎ ግን ብዙ ሰው ይመለሳል። ልብህ ቆሻሻ ነው ተብሎ ግን ብዙ ሰው ይመለሳል። ነቢዩ ሰለላሁ ዐለይሂ ወሰለም ሷሂህ ባለ ሐዲስ እወቁ ጀነት ንጹህ ነፍስ እንጂ አትገባም ብለዋል አለይሂ ሰላቱ ወሰላም። ነፍሱ ሙእሚና ነፍሱ ሙስሊማ ታዛዥ የሆነች ሙእምን የሆነች ነፍስ ያለችው ሰው እንጂ ጀነት አይገባም ብለዋል። ነፍስ ቀልብ ቀድሞ ካልጸዱ እዛ ላይ መልካም ስራ መስራት ቆሻሻ ሰውነት ላይ ልብስ መልበስ ነው። ደረቅ ቦታ ላይ ድንጋይ ላይ ዘርን መዝራት ነው የሚሆነው። አላህ ተባረከ ወተዓላ ልባችን እንድናስተካከል አዞናል። ነቢዩ ዓለይሂ ሰላቱ ወሰላም አዘውናል፣ መክረውናል። ልብን በማስተካከል የሚገኘውን ፋይዳ ጥቅም ነግረውናል። ልብን ቸላ በማለት የሚመጣውን መዘዝም ቁርአን ሐዲስ በጥቅሉ ነግሮናል። ስለዚህ ለልብ ጉዳይ ትኩረት መስጠት እጅግ በጣም አንገብጋቢ ነው። የልብን ጉዳይ ቸላ ማለት እጅግ በጣም ጎጂ ነው፣ አደጋ ነው። ቤትህ ሊፈርስ ነው ሲባል ሰው ሮጦ ሰራተኛ አምጥተው አፍርሶ መስራት ካለበት ያፈርሳል፣ ማደስ ካለበት መጠገን ካለበት ይጠግናል። ሰውነትህ ታሟል ከተባለ ያነከሰ እድሜ ልኩን አይኖርም። እንዲያነክስ ያደረገውን በሽታ ተከታትሎ ያክማል። ቀዶ ጥገና ካስፈለገው ቀዶ ጥገና ያስደርጋል። አለባበስ ጥሩ አይደለም ከተባለ ከሱ ጋር የሚሄድ ልብስ ይለብሳል። ድሮ ደሃ እያለ አቅመ ደካማ እያለ በሰራው ቤት አይኖርም፣ ቤቱን ይቀይራል። አብዛኛው ሰው በዘመናችን ትልቅ ትኩረቱን የሚያደርገው የቤት ግንባታና የአካል ግንባታ ላይ ነው። ሶላተ ጀማዓ ማይሰግዱ ለአካል ግንባታ ስፖርት ግን ለሊት ተነስተው የሚወጡ ሰዎች እጅግ በጣም ብዙ ናቸው።
ቤተሰባቸውን ያስራቡ ራሳቸውን ለማደለብ በቀን 5 ጊዜ የሚበሉ ሰዎች ጥቂት የሚባሉ አይደሉም። አምሮ ለመታየት አይን ውስጥ ለመግባት ሸሪዓ ማይፈቅደውን አለባበስ የሚለብሱም እጅግ በጣም ብዙዎች ናቸው። ቀልብ ተረስቷል፣ ተዘንግቷል። ሰዎች ጋር የምንታይበትን ውጫዊ ገጽታችንን የምናሳምረውን ያክል ከአላህ ተባረከ ወተዓላ የሚያገናኘን ልባችንን ለማሳመር ጥረት አናደርግ። መሆን የነበረበት በብዙ እጥፍ ልንጨነቅ የሚገባን አላህ የሚያየውን ልቤን ማጽዳት አለብኝ። የኩራት ቆሻሻ፣ የምቀኝነት ቆሻሻ፣ የሸረኝነት የተንኮለኝነት ቆሻሻ ልቤ ውስጥ ሊኖር አይገባም። አላህ ያየዋል። አላህ ውጩን ገጽታ አያይም። ቢላል ረዲየላሁ ዐንሁ ወአርዳ የጥቁሯ ልጅ ተብለው የሚጠሩ የሚናቁ ባሪያ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ቢላል ሆይ አላህ ጀነት ሊያስጎብኛኝ ወስዶኝ ከፊቴ ስትራመድ የጫማህን ኮቴ ሰማሁኝ፣ ምን ብታደርግ ነው ብለው ጠይቀዋቸዋል። ያ ረሱላህ እኔ ይህ ነው ምለው ስራ የለኝም፣ ነገር ግን ውዱእ ባደረግኩ ቁጥር ሶላት የሚሰገድበት ወቅት እስከሆነ ድረስ የቻልኩትን ያክል ሱና ሶላት ሰግዳለሁ ብለዋቸዋል። ቢላል ጥቁር ነህ የባሪያ ዘር ነህ ተብለው ከጀነት አልተባረሩም። አቡ ለሀብ ግን የቁርአን አንቀጽ ወርዶ እስከዛሬ ይረገማል። ጀሀነም ትገባለህ ብሎ አላህ ቃሉ ማይሻረው ጌታ ዝቶበታል። ሰየስላ ናረን ዛተ ለሀብ። የአረቦች ቁንጮ የሚባል መልከመልካም ባለሀብት ባለስልጣን የነበረው አቡ ለሀብ ልቡ ስለተበላሸ ጀሀነም ትገባለህ ተብሎ ተዝቶበት እስከዛሬ ይቀራል። አላህ ያለው እውነት ሆኖም ኢስላምን ዲንን እንደጠላ ጠላት እንደሆነ ሞቷል። የጀሀነም ነው ብለህ አፈህን ሞልተህ መናገር ከምትችልባቸው ሰዎች አንዱ አቡ ለሀብ። በጥቅሉ ካፍር የጀሀነም ነው ሊባል ይችላል እንጂ በግለሰብ ደረጃ ካፍርን እገሌ የጀሀነም ነው ማለት አንችልም፣ አላህ ካልነገረን በስተቀር። አላህ ግን ነግሮናል። አቡ ለሀብና ሚስቱ የጀሀነም ናቸው። ደግመህ ደጋግመህ መናገር ትችላለህ፣ ቁርአን ላይ መቅራት ትችላለህ። ሰፍሮ አለ አቡ ለሀብን በዚህ መልኩ በጀሀነም እንዲበሰር ያደረገው ምንድነው? ቀልቡ ነው። ሌላ ምንም ጎድሎት አልነበረም። እንዴት መሐመድ ይዝትብኛል፣ እኔ መካ ውስጥ ከማንም በላይ ባለሀብት ከመሆኔ ጋር ብዙ ደጋፊዎች ያሉኝ ከመሆኔ ጋር ብለው የሚፎክሩ ሰዎች ነበር። ያ ምንም አልጠቀማቸው። የሚጠቅመው ንጹህ ልብ ነው። ንጹህ ልብ ያለው ሰው ነው ሀብቱ፣ ገንዘቡ፣ እውቀቱ፣ ስልጣኑ ሊጠቅሙ የሚችለው በንጹህ ልቡ ለጥሩ ነገር ስለሚያውለው። ስለዚህ የቤት ግንባታው የውጫዊ አካል ግንባታው ወደ ጎን ተትቶ በልክ ተይዞ ሙሉ ትኩረት መደረግ ያለበት የልብ ግንባታ ላይ ነው። ልብን መፈተሽ፣ ደጋግሞ ማደስ፣ መከታተል፣ ልብን መመገብ፣ ከደረቀ ማርጠብ፣ ከታመመ ማሳከም ያስፈልጋል። እነዚህ ሁሉ ነገሮች ልብ ላይ ያሉ ናቸው። ብዙዎቻችን ላናውቅ እንችላለን። ጨነቀኝ በሚል ሰዎች ይገልጹታል እንጂ ልቤ ታመመ ነው ትክክለኛው መባል ያለበት። ሰዎች ምንም በማያውቁት ምክንያት ከተጨነቁ ከተጠበቡ ልብ ታሟል ማለት ነው። ምናልባትም ጣረሞት ላይ ደርሷል ማለት ነው። ይደርሳል፣ ይሞታል። ቀልብ ይታመማል፣ ይደርቃል፣ ይሞታል። አንዳንዴ አካላቸው ሳይሞት ልባቸው የሚሞት ሰዎች አሉ። አካሉ ለሞተ ሰው ተለቅሶለት አላህ ይዘንልህ ተብሎ ታጥቦ ተሰግዶበት ይቀበራል። ነገር ግን ባዶ ቀፎ ይዞ ልቡ ግን ሞቶ የሚንቀሳቀስ ብዙ ሰው አለ። ኡላኢከ ከልአንዓም በልሁም አضል። እንዲህ አይነት ሰዎች እንስሳ በላቸው፣ ከእንስሳው የከፉ ናቸው። እንስሳ ስጋውና ቆዳው ለሰው ልጅ ይጠቅማል፣ ምድርን ያለማል። የሰው ልጅ ምድር ላይ ሸክም ሆኖ ለዝናብ መጥፋት ለጦርነት መብዛት ሰበብ ይሆናል። ቀልቡ ሲሞትና ሲደርቅ በወንጀል መብዛት ምክንያት። እንደዚህ ሆኖ ረመዳን ውስጥ መግባት ደግሞ በጣም ያሳዝናል። የሰው ልጅ ደካማ ነው፣ ስሜቱ ነፍስያው ልታሳስተው ወንጀል ላይ ሊወድቅ ይችላል። ግን ህይወቱን በሙሉ በዚህ መልኩ የተሽከረከረ መኖር በጣም የሚያሳዝነው ይሄ ነው። ትንሽ ህመም አሟቸው ሐኪም ቤት ይሮጣሉ ለስጋዊ ህመም። ቀልብ ደርቆ ግን ቀልብን የሚያረጥቡ ቀልብን የሚያስተካክሉ መድኃኒቶችን አለመውሰድ ትልቁ ውርደት፣ ትልቁ ሞኝነት ይሄ ነው። እዚህ ለፍተን ደክመን ያደለብነው የሰውነት አካል ገና እንደተቀበረን በስንተኛው ቀን አፈር ይበላው። ምንኮራበት መልክ፣ ስልጣን፣ ሀብት ስንሞት ሁሉም ይሄዳል። የማይሄደው የማይከስረው ንጹህ ልብ ብቻ ነው። ቀብሩን ኑር የሚያደርገው ንጹህ ልብ ነው፣ መልካም ስራ ነው። ስለዚህ እኔ ማን ነኝ? ምንድን ነኝ? እኔ እኮ ማለት በልቤ ነው የምለካው። ምን አይነት ልብ ነው ያለኝ ልንል ልባችንን በቁርአን፣ በኢማን፣ በዚክር፣ በዱዓ፣ በዒልም፣ በተቅዋ ልንገነባው፣ ልናሳድገው፣ መሀል መሀል ላይ ሲዘነጋ ልናስታውሰው፣ ሲታመም ልናክመው፣ አኺራን በሚያስፈራሩ በሚያስጠነቅቁ አንቀጾች ልንገስጸው፣ ልንገርፈው፣ ልናነቃው፣ በዚክር ሁሌ የኢማን ውሃ ልናጠጣው ይገባል። ይህ ካልሆነ ቀልባችን ከደረቀ ገፍላ ውስጥ ከገባን የዱንያ የስሜት የብልጭልጭ